እዚህ ኢትዮጵያ ውስጥ እባብ ያየ ይደነግጣል። ስለ እባብ ሲያስቡ መርዞ ትዝ ይሎታል። ከመርዙ ጋር ሞት ነው ያለው። እንኳን ቻይናዊ ያልሆነው አንድ ቻይናዊ እባብ ካየ የኔ ነው ብሎ ነው የሚሻማው። ገብቷል። እባቡን ከገደሉ በኋላ ቻይኖቹ የሚሰሩት ሾርባ እና ያንን ዳሪዮስ ሲናገር በእውነት ነው ነግረን እዛ የነበሩ ከሙማን ነው የምነግርህ። በእውነት ፈውስ ነውና ብዙ ጊዜ ኮፒ ላደርገው ሞክሬያለሁ። አስደናቂ ነገር ሲያወራ ማለት ነው የእሱ ድምፅ እንትን ነውና ብዙ ጊዜ ስታይል ያለው እና አንድ ቀን ኢንተርቪው አድርጌው ዳሪዮስ አሁን እንግዲህ አንተ በጣም የምታጨሰውና በጣም የምትወደው ነገር ፊልም ነው እና ከፊልም ቤት የቀረበው ደግሞ እዛ ፊልም ቤት ውስጥ ማጨስ አይቻልም። በዛ ነው የቀረውታል እኮ እንደው ይህ ሲጋራ እንደው ወጣቱን እንትን እንዳይል እንደው ምክር ምን መሰለህ አለምና እኔ የግብረ ገብ መምህር አይደለሁም። እኔ ማለት የምችለው እኔ ከሲጋራ ጋር ያለኝ ግንኙነት ያው አሁንም ስወጣ ጨሳለሁ። ስለዚህ ምንድነው መርጣችሁ ሂዱ ነው። ንግስት ሰልፉም ትነሳ። ንግስት ስታነብ ብዙ ጊዜ ሳያት ማለት ነው በስሜት እንዲያችሁታ እና እሷን ማነው ይሄ ድምጻዩ ልጅ እሱ ያለው ነው የምትምለው እና ጦርነቱ የተጀመረ ጊዜ ባግዳድ ላይ ታውቃለህ በምሽት ነው የሚደበድቡት። እንዳለ ጨለማ የለም ብርሃን ነው የፍንዳታው ማለት ነው። የኢራቋ ከተማ ባግዳድ ዛሬ ነቅታ ነው ያመሸችው። ገብቶሃል? ሰማዩ አጠቃላይ ዙሪያው በብርሃን ተውጧል። የሚገድል ብርሃን ማለት የቦምብ ብርሃን ነው። ገብቶሃል? ላይት ሲባል ላይት ነው፣ ግን ዛት ላይት ኪልስ። አለም ነዋሴና ንግስት ሰልፉ ፕሮግራም ሲሰሩ ይሄ ሰዳሙ ጦርነት ጊዜ ሰው ሁሉ ልክ ዜና 6 ሰዓት ላይ ብዙ ሰው ስራ አይሰራም። በቃ ወደ ሬዲዮ እንዳለበት ታክሲው ራሱ ሬዲዮ ከሌለ ሰው ይወርዳል። ነጋሽ ነው እና እኔ ነጋሽ ማታ ሰርቼ ቤት ሄጄ ማለት ነው አንድ ቀን ስራ አንድ ቀን ረፍት ነን። ግን እኔ ረፍቱን አልቀበልም እመጣለሁ ማለት ነው ወደ ስራ ማለት ነው እንትን ነው እና የዛ ቀን ነጋሽ ነው ስረኛ ነጋሽ ማለት እና ማለት አለ አይደል እንደዚህ ከረከራ የኔ ምን ታደርጋለህ